ሸማቂ እየተባሉ የሚጠሩ ወይም በቅጽል ስማቸው የምርድሮን እየተባሉ የሚጠሩ የአማራ የቁርጥ ቀን ልጅ ብርጋዴር ጀነራል ተፈራ ማሞ እዚህ ይገኛሉ። በክብር ወደ መድረክ ሸኙልን። እስኪ ሞቅ ያለ ሞራል እስኪ የአማራ የቁርጥ ቀን ልጅ ብርጋዴር ጀነራል ተፈራ ማሞ እዚህ መሀላችን ይገኛል። እስራ የተቀመጣችሁ ተነሱ። ያንሳል ሞራል የምድድሮን እየተባሉ የሚጠሩ ለጠላት አስፈሪ የሆኑት የአማራ የቁርጥ ቀን ልጅ ብርጋዴር ጀነራል ተፈራ ማሞ መሀላችን በመገኘቱ ትልቅ ደስታ ነውና እናመሰግናለን። ወደ እሳቸው እመራቸዋለሁ። እሺ፣ አመሰግናለሁ። የከሰም ክፍለ ጦር አመራርና አባላት እንዲሁም ዛሬ እዚህ መድረካችሁ የተገኙት የነበልባል ብርጌድ በዚህ ዝግጅታችሁ በእናንተ መካከል በመገኘቴ የተሰማኝ ደስታ ከፍተኛ መሆኑን ከአንገቴ ዝቅ ብዬ እናገራለሁ። እሺ፣ በልጅነቴ አንድ ዘፈን ነበረችኝ እንደጋግማ አሁን ምንጃር አይደል ያለ ነው እና ምንጃርን አትንኩት ባለበት ይቀመጥ የጨነቀ የከበደ ጊዜ ያወጣን ከረመት እንል ነበር። ምንድነው የሆነው? በኋላ ምንጃር በተደጋጋሚ የግራይ መሐመድ ጸሐፊዎችና ሌሎችም እንደጻፉት በአማራ ላይ ማጥቃት ሲደረግ የምንጃር አማሮች የከፈሉት ዋጋ ያደረጉት ውጊያ ተደጋጋሚ ጸሐፊዎቹ ያነሱታል። ተደጋጋሚ ምንጃሮች በዚህ ተዋግተው እንደዚህ አድርገው በሚል በተደጋጋሚ ሲያነሱት በተለያየ መጽሐፎች ገጠመ። ከዛ በኋላም የተለያዩ ኃይሎች ማስፋፋት አድርገው በተለይ ሸዋ የነበረውን አማራ፣ ባሌ የነበረውን አማራ በተለያየ የነበረውን ገፍትረው ሲጥሩትኝ ገፍትረው ወደ ሰሜን ሲሰበስቡት ምንጃር በተለያየ ጊዜ ተዋግቶ ርሱን አስከበረ። እዚህ የተንጣለለ መሬት ላይ መቅረቱ እነዛ የቀድሞ አያቶቻችን ውጤት ነው። ከዛ በኋላ ማይታችሁታል። በኢህአደግ በ27 ዓመታት በነበረው ፍትጊያ ምስራቅ አማራዎች ተደጋጋሚ ጥቃት ሲዘነዘርባቸው ፈጥኖ የሚደርሰው ምንጃር ነበረ። ፈጥኖ የሚደርሱት ምንጃሮች ናቸው። በዚህ ነው እንግዲህ የቅድሟ የአማርኛ ስንኝ ለነሱ የተበረከተው። ከዛ በኋላ ሌላው እየተቀባበለ በተለያየ ሊዘፍነው ይችላል። ቁም ነገሩ ግን ለምንጃር የተዘፈነች ናት። ምንጃርን አትንኩት ባለበት ይቀመጥ የጨነቀ የጠበበ ጊዜ ያወጣን ከረመጥ የተባለው። ስለዚህ እናንተ ደግሞ የዛ ትውልድ ልጆች ናችሁ። ቅድም አመራሮቻችሁ ሲያስቀምጡት የነበረው በተደጋጋሚ በአማራ ማህበረሰብ ላይ ጥቃት ሲፈጸም በእኛ ጊዜ በእኛ ትውልድ የህዝብ እንደ ህዝብ የተነሳው ልጆቹን ግንባር ቀደም አድርጎ ወደ ውጊያ ያስገባው መከፈል ስላለበት ነው። ምክንያቱም ለምንድን ነው ይሄ ክፍተት የተፈጠረው? አማራው ኢትዮጵያዊ ስነ ልቦና ስላለው ከሁሉም ጋር በኩልነት ለመኖር ተንቀሳቅሷል። አገሪቱንም መሄድ በሚችለው እዚህ ደረጃ ደርሶታል። ግን በዚህ ብቻ አይበቃም። የአማራ ህዝብ ጥርስ የተነከሰበት በምኒልክ እየተመራ አድዋ ላይ የአውሮፓን ወራሪዎች ቅስም እንደሰበረ ከ40 ዓመት በኋላ ጣሊያኖቹ ወደዚህ ሲመጡ ኢትዮጵያ የምትባልን ሀገር እንደ ሙጫ እንደ ሲሚንቶ አጣብቆ ያዛት የአማራ ቋንቋ፣ የአማራ ባህል፣ የአማራ ማህበረሰብ እሱ ነው አሉ። የአማራ ሃይማኖት በዚህ ነደፉት። ይህንን ከተያዘ በኋላ ተንቀሳቀሱ። ለ5 ዓመት ባደረጉት እንቅስቃሴ አማራን ለይተው የሚገሉበት አማራን የገደለ
ገንዘብ እንደልባቸው የሚሰጥበት ሁኔታ ነበር። እንደዛ ሆኖ የአማራ ህዝብ በሁሉም ቦታ መከታቸው የጣሊያን ጸሐፊዎች የጻፉት 5 ዓመት ኢትዮጵያ ስንኖር የአማራን ገጠሮች መምራት አልቻለም። ምክንያቱም አንድ የፋኖ መሪ ስንገድል እንደንጉዳይ ይፈለፈላሉ አማሮቹ። በዚህ የተነሳ አልመራ ነው ያሉት። ከዛ በኋላ የመጡትስ ከ66 ጀምሮ የአንድ ብሔር ጨቋኝነት አለ፣ ሌሎቹ ተጨቋኝ ናቸው እያለ እንደ ህወሓት ኦነግ ወደ ስልጣን መጡ። 83 ላይ ልክ ሁሉን ነገር በፍላጎታቸው አደረጉት። ከዛ በኋላ በአማራ ላይ የሚደረግ ጥቃት በተለያየ መንገድ ቀጠለ። ፕሮፌሰር አስራት ወልደየስ በዛን ጊዜ አማራው እየተጠቃ ነው እንደ አማራ እንቁም ሲል የለም የሚከተለው አጣ፣ ብቻውን ተመታ። ውደቱ በዚህ ደረጃ እየቀጠለ ልክ አሁን የመጣው ደግሞ ዋናው ታርጌቱ አማራን በምርኩዝ ማስከድ አለብኝ፣ በምርኩዝ እንዳሰደው ደግሞ ትጥቁን ሊፈታ ይገባል። ልዩ ኃይሉን እናስፈታለን፣ ፋኖውን እንቀጥላለን፣ ገበሬውን ከትጥቅ ውጭ እናድርገን፣ ይሄን ህዝብ እንደፈለግነ እንገዛለን አለ። ተመልከት፣ አንድ ጊዜ ቦግ ያለ ሳይሆን ታይዞ የመጣ ነው። በዚህ ጊዜ እንደ አማራ መቆም ተገቢ ነው። አንዱ እኛ ኢትዮጵያዊ ስነልቦናችን በውስጣችን ቢኖር የአማራ ህዝብ አሁን አማራ በምንለው ክልል አይወሰን፣ የትም ቦታ አለ፣ የትም አማሮች የትም ቦታ አለ። የትም ቦታ ያለ አማራ በአማራነቱ አንገቱን ቀና አድርጎ መኖር አለበት። ስለዚህ ይሄን አንገታችን ሊቀብር የመጣ ኃይል መታገል ፍትሃዊ ነው። ለዚህ ነው እናንተ በባዶ እጃችሁ ቅድም ስትሉት እንደነበረው አሁን አንዳንድ ጊዜ ሁሉም ቦታ ላይ እንዴት እንደተነሳ ስልህ ግንባር ቀደም የሆኑ ኮከብ የሆኑ ውስኖች ብድግ አሉ። በዚህ ደረጃ እንደናንተ ያለ ጀግና እናንተ መሰል ሁሉም ቦታ ላይ ልክ ጎንደር ላይ፣ ጎጃም ላይ፣ ወሎ ላይ፣ ሸዋ ላይ ተመልከቱ።